እብደቱን ማይ የለም ግን ይገለኛል ከስራ ባሮ ቤተሰቦችን ይበትናል ከሚል ስጋት ነው ያለው እንጂ ስርዓቱ እንዲቀጥል ይሄ በህዝብ ላይ የሚደረግን ወንጀል ለኛ ነው ስፔሻል ፎር አስ በአንድ ወገን ከዚህ በፊት የነበሩ ስርዓቶች ያልፈጸሙትን የግድያና የዘረፋ ወንጀል ኦሮሚያ ላይ ይፈጽማል። በሌላ ወገን የኛን ካባ ለብሶ በሌላው ህዝብ ላይ በሚያደርገው ወንጀል እኛ እንጠላለን፣ እንሞታለን፣ እንጠላለን። Understand us? No. This is a position we have never been. እየተገደልክ ብሌም ትደረጋለህ። So we are saying enough is enough. Loud and clear. ይህን ስናደርግ we want partners across. ይህንንም እያልን ደግሞ ዛሬም ሌላ የሚል ካለ አስቸጋሪ ነው የሚሆነው ማለት ነው። በኢትዮጵያ ጦርነቶች ሁሌም ትግራይ ይጎዳል። yes ከአድዋ ጀምሮ ትግራይና ኤርትራ ከፍተኛው ተጎጂ ነው። ከዛው ገዴን ሶማሌ ክልል ሎወር ባሌ ሐረርጌ ያሁን ጦርነት ለየት የሚያደርገው ምንድነው? የድሮ ጦርነቶች በረሃ ውስጥ ነበር ጠረፍ ላይ። ያሁን ጦርነቶች መሀል ሀገር ሜዳው ላይ የእርሻው ማከል ከፍተኛ የህዝብ ዴንሲቲ ያለበት ላይ ነው። ጦርነት ዛሬ እየተደረገ ያለው ወለጋ ላይ ነው። ጦርነት ዛሬ አርሲ ላይ ነው፣ ሸዋ ላይ ነው፣ ጎጃም ላይ ነው፣ ጎንደር ላይ ነው። ይሄ የኢኮኖሚ አክቲቪቲ የሀገራችን ኢኮኖሚ ትልቁ ግብርና ነው። ሲቪርሊ ዲስረፕት አድርጎታል። ከፍተኛ የህዝብ ዴንሲቲ ባለበት አካባቢ እኛ ኮላን ይመጣ ነው። ጦርነት እዚህ ቢጀምር ትንሽ ጎጆ ያለ በግመል ላይ ጭነት ይሄዳል። ይሄ ህዝብ የትም ሊሄድ አይችልም። ሴትልድ አግሪካልቸራል ሶሳይቲ ነው። ጉዳቱን ከፍተኛ የሚያደርገው የስቴቱን አቅም እያመናመነው ያለው ይሄ ጦርነት እዚህ ላይ መካሄዱ ነው። ወደ ትግራይ ስንመለስ ላውድ የሆነ ነገር መናገር ያለው ለምንድን ነው? ይሄ ክልል አትሊስት በቅርብ የሆነው 17 ዓመት ለነጻነት ታገለ። ሲታገሉለት የነበሩት ፊንፊኔ መጡና እዚሁ ተደራደሩ፣ ደረሱት። ከዚህ ተሸነፉ፣ ሄደው ዘመሸው ወደ ጦርነት ገቡ። እያለ 2 ዓመት ያን ህዝብ አስጨረሱ። በስንት ጫና ሰላም ከመጣ በኋላ የፈሰሰው ደም ሳይጠግ ነው የፈረሰ ንብረት ሳይመለስ በሌለ so embarrassing የትግራይ በአመራር አሁን እያደረገ ያለው ነገር it is so embarrassing ዛሬ አይደለም የጀመሩት። ትራንዚሽናል ጀስቲስ ገና ሲጠየቅ ብዙዎቻችን ኢንተርናሽናል መሆን አለበት፣ በኢንተርናሽናል ትራይቡናል ነው ይሄ ወንጀል። አሁን ዛሬ ጀዋር ጄኖሳይድ አላለም ምናምን እያለ የሚጮኸው በሙሉ what was I say ለተፈጸመው ወንጀል ኢንተርናሽናል ትራይቡናል እንጂ መሆን ያለበት ዶሜስቲክ ከሆነ ወንጀል የፈጸሙ ሰዎች የሚዳኙት ዳኝነት ፍትህ ሊያመጣ አይችልም። ኢንተርናሽናል ይሁን ስንል ኢንተርናሽናል አይሆንም ዶሜስቲክ ይሁን ብለው የተስማሙት ህወሓቶችና የትግራይ ሊቃኖች ናቸው። እሱ ሚስቴክ። ከዛስ የፕሪቶሪያ ስምምነት ከተሰማሙ በኋላ ወደዚህ ጦርነት የገባ ነው በትንሽ ድንበር ጉዳይ ምናምን አይደለም። ወደ ጦርነት የተገባው ፈንዳመንታሊ የፖለቲካ ልዩነት ነው። ፓርቲኩላርሊ የትግራይ በኢትዮጵያ ውስጥ የወደፊት ዕጣ ፈንታ በሚለው ጉዳይ ላይ ነው። አብይ ሁሉንም ነገር ጨፍልቆ ስዩም እግዚአብሔር ሆኖ ንጉስ መሆን ፈለገ። የትግራይ ሊቅ እንዲያበስ ዳስማይ ወይወቱ ከሰላም ስምምነቱ በኋላ እነዚህ ፖለቲካ ጉዳዮች ተደራድረው ከመፍታት ይልቅ እያንዳንዱ የራሱ የግል ጥቅምና የቡድን ጥቅም ለማስከበር ለየብቻው በችርቻሮ ይጫወትባቸው ጀመረ። እየነገርናቸው because we knew him, we were victims, we were there. Do not fall for it. Negotiate on behalf of Tigray. Negotiate particularly on the issue of reintegration of Tigray, on the place of Tigray in the future Ethiopia. እያል መጨረሻ ላይ በችርቻሮ ያባላቸው ጀመረ።
because they raised him and he knows them so well. አሁን ለሁለት ከፍሏቸው አንዱን ወደ ራሱ ይዞ አንዱን ገፍቶ ትግራይን and let me say it again and again. ይሄ ጦርነት ባድመ ላይ አይደለም የሚካሄደው ከተጀመረ ድንበር ላይ አይደለም ራማ ላይ አይደለም ዛላምበሳ ላይ አይደለም. This war is going to happen at the hinterland of Tigray. ምክንያቱም ኢንትራቲ ላይ ሲቪል ዋር እየመጣ ነው። በአንድ ሳይድ ከመረቦ ማዶላር ባለው የተደገፈ በአንድ ሳይድ ከኮቦሊ ባለው መንግስት እየተደገፈ ማለት ነው። ይሄ ህዝብ እስከ መቼ ነው የማንም መጫወቻ የሚሆነው? ሶ የትግራይ ህዝብ እና የትግራይ ልሂቅ ከጎንና ከግራ ቆሞ ጌታቸው ደብረጽዮን እያለ ከማጨብጨብ ሁለቱንም ጫና አድርጎ አስፈላጊ ከሆነ አስወግዶ አንድ ሆኖ ከፌደራል መንግስት ጋር መደራደር መቻል አለበት። አለበለዚያ ሊያጫርሷችሁ ነው። If you thought the war in the past was bad, wait for the next one. የኔ መልእክት I hope you understand. I hope you communicate this to people. ምክንያቱም ከዚህ በፊት ያየነው ነገር ሙቀት ነበረ። 2018 ሙቀት ነበረ ስንናገር ከጥላቻውም ከምኑ የተነሳ ዛሬ አትሊስት ሰከን ያለ ይመስለኛል። የጋፊን ብራው አይ መለቃ ወልቀበቴ ለጋይት ይጅራል መለቃ ቢሊዮን ወሊንገል ለማይ ዛሬ ቢሊዮን ተቆ ቢሊዮን ዲደምራ ከወኔ ያን ይወራ ከበተን ፉላቲ ሚሴሰን ገይዘኒ ዋብሳጂ መለኒ ጀዋር መሐመድ ሞቱማን ኢትዮጵያ ሞቱማን አቢ ቀባቴ ላቴ ፉሌ ደመቃ ነጋሳቲ ያብታሙ ለሞቲ ባከን አየማ ከኛ ይረዲ ፈረሙ ማራብ ሱቢ አዳ ወርቱ ቢጆሌዳ በአማርኛም ልበለው ምክንያቱም የእነሱ ሶሻል ሚዲያ ልጆች ይናራሉ። ጀዋር ወደ ተቃውሞ የተመለሰው ትልቅ ገንዘብ 2 ቢሊዮን 10 ቢሊዮን 20 ቢሊዮን አልተስማሙም። አንዱ የዚህ መንግስት ችግር ውሸትም ላይ ራሱ አይስማሙምና ገንዘብ ባንክ ስለዘጋበት ነው አሉ። እውነትም የኔ ገንዘብ መንግስት ያለው ካለ ብድግ አድርጎ የእነሱ ካድሬዎች አሉ አሁን ኢንተርኔት ላይ ሲሳደቡ የሚሉ ለእነሱ ያከፋፍልላቸው ፈቃድ ሰጥቻለሁ ፈርም ያለው እሱ ለማለት ፈልጌ ነው። ጨርሻለሁ። አይ ቲንክ ዋን ራውንድ ወስደን እንቀጥል። yeroon qabnu is sa'a torbatti asirra boonura ture is almost 8 o'clock. So automatic maallaqa charge waan nu godhaniif asirra boonura jira. Lama qofa gaggabaabsine lama qofa obboleettii teenya dubartii obbo Tibbo nama 3 gaggabaabsatii nu gaafadha. Dalatum jarana genuudhaaf gaafii baay'ee gabaabaadhaaf akkuma 2018 dhaan jijjiiramni tokko keessatti yoo dhufe Oromoon amma garaagarummaa yeroo san hin qabnu maali? Jijjiiramni akkuma carraa ta'e jarri kun ikoonomiin biyyaa kollaapsii ta'aa jira. Haalli biyyaa yeroo san caala baay'ee sodaachisaadha. Jarri kun karaa yoo gallakkisan hireen Oromoon qabu maali? Akkasumas immoo hariiroon isin warroota jijjiirama kana keessa wareegama baay'ee kafalaniitiin jijjiirama kana fidan baay'ee waliin hariiroon ati qabdu maal fakkaata? Waliin haasoftanii jijjiirama kana fiduudhaaf sakrifaayii guddaa akka kafalame hin beekama. Kanaaf amma carraan akkasii yoo dhufe yeroo sanii dhaabni ijaarame hin jiru akka dhaabaatti kan bulchuu danda'u jedhamee yeroo baay'ee illee kaastan namoota adda addaa illee kaasan. Haa ta'u amma immoo garaagarummaan yeroo saniif amma maali? Dom carraan tokko dhufe maal harkaa qabu Oromoon? Galatoon. Next. Okay. السلام عليكم ورحمة الله. لما درتي هدو قلتون. You pay price for us. Lubbuu ta'e qabsistee nuuf jettee deemtee
Pricey hedduu hafalteeti jirta. Ani gaaffiin qabu, I'm just here to say thank you so much. That's the only thing. And to tell you how much I love you. Thank you. Next. The last. Okay. Aye, Ubujawar, bagaimana tu tadi? Bagaimana cerita Gavin ki warroota illeetota yookaan liidaroota yaada adda addaa qaban jechuun obviously namni martinuu approach tokko waliin galu hagam wal quba qabdanii hagam wal dhageettis qabdanii waan jedhudha. Itti aanu ammoo waa'ee baasisanii si gaafachuu barbaadee ture. Baasattiin sun qilaggalte moo ammallee qilemarra deemaa jirti? Yoo ka deemtu taate yoo ka qilee buutu taate hin suphitamoo baasisan wal dhaantaniitiin fayyiftanii hojiitti deebisuudhaaf jettan moo jechuun akkam ilaaltaa waan san so namni fayyaallee sirriitti hin qabne akkamitti waan san deebisee sirriitti hojjechuu danda'a. Sanii ka sadaffaa I hope this time you understand security kan kee you are at risk jedheetiin yaadannoo Afrikaatti deebiteetiin jette. Kanaan durallee ka yeroo baay'ee agartee seenamarraallee dhageenyeetiin yookaan dubbifneetiin beennullee yoo jiraatu taate liidaroonni, beektoonni, analistoonni keessattuu yeroo ammaatti akka kan keetiin kun jiraachuun baay'ee murteessaadha jedheetiin yaada. Kana waan ta'eef waan kanarratti hagam yaaddeerta, hagam namas dhagaa'ee jirta. Yeroo garii namallee dhaga'uun bareedaadha, tumsanii namaa jechuudha. Ati hundarra sin beekta jedheetiin yaada galatoomte. All right, I think that's the last. Jijjiiramni namni yoo dhufe eenyuun Oromoo maali? Akkaataa jijjiiramni dhufutu murteessaadha. Hanga fedhan jaaladhaa kutuun isaan oolamu. Is going. Itu hidup kucing. Jogo de bondan. Jijjiiramni bifa sadii dhufuu danda'a biyya sadiitti. Tokko kadu'aayin sheetichaa hundalagee namichi qalbii isaa deebi'ee nurraa ka'ee deemu. San Allahu alam. I don't believe. Karatti sin deemu ka'eeti sin deemu. Which is transformation, jijjiiramuu nama hoogganaa san jechuudha. Jijjiiramni golgammataa kasinni guutatti manca'u. Transplacement jennaan. Kun ka warri sirna san keessa jiruu fi warri sirna alaa sun dhiibbaa godhamuun fuutu ofirraa godhanii kaasanii. Ka duraa sun hin danda'amu. Ka sirni kuffisuu sun deemuutti deema rakkoo hamtuu biyya fida. Yoo danda'ame biyya hambisanii hoogganan jira, mootummaa jira, biyyaa jira. Amma namichi biyya subbadara ta'ee fi godhe. Gartee? Yeroo hunda maal jabeeta? We didn't take him serious. We didn't really take him serious. Malee, he used to say, yoo akkana nagoota biyya tana diigatiin deema jira. That's what he's doing. But we should not allow him. Inni kutuu qaba biyyaa uummata eenyu mudhiise. San jeneraalota kadhachuudhaan, ministeera kadhachuudhaan waan dhufu miti. Ibiddatti shinna hulaasni kenninaaf jechuudha. We know how to do this. Biyya teenyaanis biyya biraatiin furii baana. We have done the work. Ni dhufa. Hireen Oromoo akka mana sodaatanitti anamma an farda usniyaatirraa amna darbanii ka biraa yaabbataa mi sodaan fardi akkan duune booda warra rakkoon sini galame onnan jiru qaallichi fardarra taa'u kana ajjeeseeti kutuu fedha nuti farda sadii barbaanna hambifachuu qabna akkasiin dubbiin we work on that wanni guddaan namni keenya hubachuu qabu haalli amma jiru keessattuu nuuf
balahama qaba. Kan akka mari'annuufin isin kakaasu jira. Kontroversii wanneen uumuuf provoke wanni isin godhuufi Oromoon amma humna guddoo qabdi akka durii. Guutuu sirna keessaas namni seenee ala hin jiru. Dur bara mootummaa Itoophiyaa kanaa ala keenya dhagaan darbinaani. Amma akka gaariitti keessa jirra. You can squeeze it from two sides. Two sides. It's not a big deal. When you mother Lati Saso Roof, I'm worried about post-Abiy Ethiopia in the region. Arda clear map kabachu da kam. Arda clear roadmap. There is no way. Marata to kurfe ene shagrachu allo je kile nudar bu itindi na mogota. Okay? Iyal ko allo mudar. Land እብድ ተብሎ አገር አይፈርስም። ህዝባችን አያልቅም። ማስወገድም የዛን አልከባድ አይደለም። እኔ የሚያሰጋኝ የአወዳደቁ ሀገር ይዞ እንዳይወድቅ ነው። ብትተው ይወድቃል ሰውዬው። እሷ አምና ያመጣችው ፈረስ አለ በኤግዛምፕል እየሰጣለሁት። ጥያቄው ማፈረስ ላይ ይውጣ ይውረድ ሳይሆን አሁን ፈረሱ ላይ ያለው ሰውዬ ፈረሱን ገሎት ከነፈረሱ ገደል እንዳይገባ መፍራቸው። So we have to make sure ከፈለገ እሱ ገደል ይግባ፣ ከተመቸው በራሱ ይውረድ። አለበለዚያ ፈረሱን ይዞ ገደል ገባ የመኪናው ሹፌር ሆነ እኛን ይዞ እንዳይሄድ መጠንቀቅ ነው። ያ አንዱ ፌዝ ነው። ፌዝ 2 ከዛ በኋላ የሚመጣው የፖለቲካ ሴናሪዮ ጦርነትን የሚያባብስ እንዳይሆን ሌላ አምባገነናዊ ስርዓት ለመገንባት የሚጣጣርበት እንዳይሆን ይሄ ነው። እንዴት እንደገባን እኛ ያሰብነው አንድ ለውጥ ሲመጣ ስልጣን ሲይዝ አንድ ቡድን ስልጣኑን ለማጠናከር ኮንሶሊዴት ለማድረግ በሁለት መንገድ መሄድ ይችላል። አንደኛው ወደ ዲሞክራሲ ሀገር ማሸጋገር ነው። አንደኛው አዲስ አምባገነናዊ ስርዓት መገንባት ነው። ሁለቱም ሊያስኬድ ይችላል ፓወር ኮንሶሊዴት ለማድረግ። ግን አምባገነናዊ ስርዓት ለመገንባት አዲስ አምባገነናዊ ስርዓት ለመገንባት አስፈላጊ የሆኑ ግብአቶች አሉ። ፒለርስ ኦፍ ፓወር ናቸው። ጠንካራ ኢኮኖሚ፣ ጠንካራ እና የምትቆጣጠረው ሴኩሪቲ፣ አምባገነናዊ ስርዓትን ለመደገፍ የሚችል የማህበራዊ እና ስነ-ልቦናዊ ያለው ማህበረሰብ ሊኖር ይገባል። ዳቶ ዳው ሊቤል ነው። አብይ ምንድን ነው የሆነው? በለውጡ ጊዜ ሴኩሪቲውን አንደኛ ህወሓቶችን ገፋቸው፣ ሴኩሪቲውን አዳከመው። ኢኮኖሚው መለስ ከሄደው በኋላ በዝርፊያው በሙሉ ተዳክሟል። ማህበረሰቡ ብሔርተኝነት በየቦታው ስለፈላ ኮምፒቲንግ የሆነ ማህበረሰብ እንጂ አንድ ስርዓት የሚደግፍ ማህበረሰብ አልነበረም። አቅሟ የዛለችን የኢትዮጵያን ስቴት ሁሉም ደቁሳለሁ ብሎ ሲሄድ የለም መስሎ when he took a punch there is no muscle there. የስቴቱ ፓወር በጣም ተዝረፍልፎ ተዳከመ ማለት ነው። ሶ የሚቀጥለው አንደኛ እንደዛ አይነት ስህተት እንዳይመጣ ከእንግዲህ ኢትዮጵያ ወደ 3 መንገድ ነው ያላት አማራጭ። አንዱ ቀጥታ አብይ ባለበት መንገድ እንከተለናል፣ ወደ አናርኪ ነው የምንገባው። ምክንያቱም አምባገነናዊ ስርዓትን ከአምባገነናዊ ስርዓት ወደ ዲሞክራሲ እንዲሻገር ስንለው እሱ አምባገነናዊ ስርዓት ገነባለሁ ብሎ ሲሞክር ስቴቱ አቅም ስላልነበረው አኖክራሲ ውስጥ ገባን። አኖክራሲ ማለት ስርዓት አልበኝነት ያለበት መንግስትም አቅም አጥቷል፣ ግን የመግደል ፍላጎት አለው፣ ይገላል፣ የማሸነፍ አቅም የለውም። ተቃዋሚው ይታጠቃል፣ ይታገላል፣ ስቴቱን ለመቆጣጠር የሚያስችለው ፖለቲካዊና ድርጅታዊ አቅም አይኖረውም። so what you have is a disorganized violence, lawlessness ነው። አሁን አብይ ባለበት መንገድ ከሄድን አንዱ መንገድ ወደ አናርኪ ቶታል ኮላፕስ ኦፍ ስቴት ይወስደናል። ሁለተኛው መንገድ አብይ ወረደም ቀጠለም አንደኛ አብይ አሁን አምባገነናዊ ስርዓት መገነባለሁ ካለ አይችልም፣ ኢምፖሲብል ነው ከዚህ በኋላ because the state is weak. let's say አብይን በሌላ ጀነራል ተክተለው ከአብይ ትንሽ ጤናማ ያለው ሰው ስልጣን ላይ መጥቶ አምባገነናዊ ስርዓት መገነባለሁ ብሎ ከሞከረም አይቻልም because the muscle is not there. our option is to go to democracy. to go to democracy መጀመሪያ ጦርነት ማስቆም አለብን። ከዛ ስቴቱን ሪፔር ማድረግ መቻል አለብን። ባሱን ሪፔር አድርገን ነዳጅ ሞልተንለት ከዛ በኋላ we might have a chance to go to democracy. that's why የኢትዮጵያ ሊግ
የኢትዮጵያ አንቂ መወያየት ያለበት አንደኛ ይሄ ስርዓት ሲወድቅ ይዞን እንዳይወድቅ ስሙዛውት የምናደርግበት፣ ሁለተኛው ከስርዓቱ በኋላ ሌላ ሚስቴክ አድርገን ከዚህ ሰውዬ የተረፈችውን ሀገር የመጨረሻ ብትንትሎ እንዳናወጣት በጥንቃቄ መስራት የሚጠይቅ ነው ማለት ነው።